ለልጆች የምሳቃ እንዲሁም ለራሳችሁም እንደ መክሰስ አማራጭ የምትሆን ቆንጆ ተቆራጭ አብረን እናዘጋጅ። 3 እንቁላል አደረግኩኝ ቀይ ላይ። ከዛ 1 ብርጭቆ ስኳር፣ ቡኒውን ስኳር ስለተጠቀምኩኝ ስለሚያሰማ በደንብ አልሞላሁትም። ከዛ ቫኒላ 1 ክዳን ከግማሽ የሚሆን ቫኒላ አደረግኩኝ። እንዲሁም ግማሽ ብርጭቆ ዘይት አረኩኝና እሱን በደንብ አዋሃድኩኝ። ከዛ 1 ኩባያ ከግማሽ የሚሆን ዱቄት እንዲሁም 1 የሾርባ ማንኪያ ቤኪንግ ፓውደር ጨምሬበት እንደዚህ አቀላቀልኩት። ለማቅጠን ደግሞ 1 ብርጭቆ ወተት ተጠቀምኩበትና እንደዚህ አቀላቀልኩት ምፈልገው ቅጥነት እስካገኝ ድረስ ማለት ነው። ከዛ በሌላ እቃ ቀንሼ ካካኦ ፓውደር ነው ያደረኩበት። ከዛ ካካኦ ፓውደሩንም በደንብ እንደዚህ ካዋድኩኝ በኋላ ፓትራዬን ዘይትና ዱቄት አድርጌ እንደዚህ በደንብ ዙሪያውን እቀባዋለሁ። ከዛ እንደዚህ እኩል ለእኩል ሁለቱንም ሊጥ አደረኩኝ ማለት ነው። ከዛ ደግሞ ስሩ ላይ በደንብ እንዲቀላቀልልኝ እንደዚህ ማቀላቀል ነው ባላችሁ ነገር። እኔ በማንኪያ ነው ያቀላቀልኩት። ከዛ ኦቭኔ ውስጥ በ180 ዲግሪ ለ40 ደቂቃ በሰልኩት። ሲወጣ ይሄንን ይመስላል። እና ለድምጼ ሶሪ ደግሞ ጉንፋን ስለያዘኝ ነው። እና ያው ተቆራጫችን እንደዚህ ቆንጆና ደርሳልናለች። ከዛ እንግዲህ ቆረጥ አርጋችሁ ማቅረብ ነው። ተመልከቱት እንዴት እንደሚያምር። እኔ በትኩሱ ስለቆረስኩት ተፈርፍሮብኛል። እናንተ አቀዝቅዛችሁ ቁረሱ፣ ለመቁረስ በደንብ እንዲመቻችሁ ማለት ነው። አጫጭርና ፈጣን የምግብ አሰራር ቪዲዮዎች እንዲደርሷችሁ ደግሞ ይሄንን አካውንት ሰብስክራይብ ማድረግ አትርሱ። ባይ